በለም ቁርአን አንተ ምን እንደዚህ ነው የምገባው? በቃ አንተ ተረጋጋ። በቃ አንቺ ጀነጀንሻለሁ ነው እና ካላንቺን ትለኛም እንደዚህ ነው። ከእኔ ብር ፈልገህ ነው? እሺ ልትጠቀምብኝ እየፈለክ ማንን? እኔን አጥቼ ካንቺ ብር እየፈለኩ ስማተ ነው ታዲያ እንጂ እኔን ጓደኛ ምንጭም በሌላ ነገር አስበህ ከኔ ብር እኔ ገንዘብ የተናገረችው ነገር እንዳለ እውነት ነው። እዛ ስደውል ሊማታ ነጁ ካላገኘሽ ለስራ ካልሆነ በስተቀር ኤቢ ነገራት በስነ ስርዓት እኔ ይኸውልህ በደንብ ነው የማውቀው እኔ ታትጃጃለ ወላሂ ነገራት በስነ ስርዓት ሳላቀሰኛ ነው የምትሰራውን ስራ እኮ አይ ሱሰኛ ነው ይመስለኛል ሱሰኛ ነው ለዛ ነው እኔ ጋር ተዳፍረ እንደዛ አትልም። አይ ሲጃራማ ይጠጣል በእርግጠኝነት ሲጃራ እንተ የምታደርገው ነገር አሁን ሲመስለኝ በቃ ይሄ ወጣቶች ይሁን አሁን ላይ የጀመሩት ሱሶች አሉና በዛ ምክንያት ነው የሚሆነው። እንንከባከብ ራስን ጠብቅ። እኔ ስህተት ነኝ ችግር የለውም። እኔ ስህተት ነኝ ሌላም ሰው ጋር እየጻፍክ ይሆናል ለማለት እስከዛሬው አስበን ወላሂ አንተ ዝም በለ አሁን ሌላ ነገር ትንጋባለህ። ይቅርታ ጠይቀ እኔ ላንተ ብዬ ይቅርታ ጠይቀ አንተ እሷን እጇን አጎትታት በቃ አሁን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ዛሬ በሰው አካውንት ለመግባት መጀመሪያ ነው ጀመርኩ። ያው የኤቢ ቤተሰቦች እንዴት ናችሁ? ዛሬ በሱ አካውንት ነው ያመጣ ነው። በዚሁ አጋጣሚ ያው ሰላም በላቸውና እንቀጥላለን። ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ አዲስ ቪዲዮ ይዘን ከች ብለናል እና ቆንጆ የሆነ ሀሳብ እንደሆነ እርግጠኛ ነኝ እና ቪዲዮን እስከ መጨረሻ ድረስ መከታተላችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በጣም አስፈላጊ ቪዲዮ ነው። ያው እኛ ችግር እያጣን አይደለምና አሁን ደግሞ ጓደኛችን ሙጂ በጣም ነው አስቸጋሪ ሆኗል። ከማስቸገርም በላይ ማለት ማስቸገርም እኮ አይነት አለው አይደል? አሁን የሱ ማስቸገር ግን መስመር አለፈ። ከጓደኝነት መስመሩም እየወጣብን ነው ምናምን ነገር ለነገ ህይወቱም ደግሞ ደስ የማይል ነገር ነው የሚፈጠረው። እንኳን በዚህ የሚቀጥል ከሆነ የሚያደርገው ነገር ትክክል ስላልሆነ ምናምን የሚያደርገው ለነገ ህይወቱም ጥሩ አይደለም። ስለዚህ ይሄ ነገሩ በጣም እየደበረን ነው ስናየው ምናምን ያሳዝናል። ቀን ላይ በጣም ሱላሰጋጂ በቃ በጣም ጎበዝ ልጅ ነው። ማታ ግን የሚቀየርበት ነገር አለ። እኛም ስለላወቅ ነው በስነ ስርዓት አግኝተን ከእናንተ ፊት ለፊት መምከር ስላለብን ልንመክረው ነውና በዚሁ አጋጣሚ ያው እሱም አዲስ ስለከፈተ በዚሁ ለቀን እናንተም እንድታዩት ስለፈለግን ነው እና ያው መጀመሪያ ኤቢ ግን እንትን ትላለህ ቀድመኝ ለመጣ ምናምን ብሎ ከሚያብድብህ አንተ ትጠብቀኛለህ ወይ ውሃ ገዝተህ ትመጣለህ። ከመጣ በኋላ እሱ ከመጣ እኔ መጀመሪያ ብጀምረው አይሻልም? እሱ በጣም ትክክል ሀሳብሽ በጣም ቆንጆ ሀሳብ ነው እና ጥሩ ሀሳብ ነው። ቢሰሙ ሙሉ ቪዲዮውን እዩት፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ጓደኛችን አዲስ አካውንት የከፈተ ስለሆነ ዌልካም በላችሁ፣ ሰብስክራይብ አድርጋችሁ አበረታቱኝ እና ሙጄንም ደግሞ ሁሉም ነገር ከሰማችሁ በኋላ ምክራችሁን ብታስቀምጡለት ለሱም በጣም አሪፍ ይመስለናል። ማለት አሁን ወጣቱ ላይ በጣም እያስተዋል ነው ያለ ነገር ስለሆነ አሁን እያደረገ ያለው ነገር ለነገ ህይወቱ እኔ የሚያሳሳይ አሁን ከኛ ጋር ያለው መጣላቱን አይደለም። ነገ ላይ ይሄ ነገር ከለመደበት የሚቀጥል ከሆነ ምንድነው ነገ ላይ የሱ ህይወት ላይ የሚፈጠረው ነገር የሚለው ነገር ብቻ ነው በጣም እያሳሰበኝ ያለው እና በቃ እሷ ጋር የሚልከው ነገር በጣም ደባሪ ነው። ቀን ላይ እኮ በጣም ጤነኛና መልካም ሰው እኮ ነው። ጓደኞቼም ጋር እንደዚህ ነው። ላይ እኮ ደግሞ ምንም የሚያውቀው ነገር የለም እኮ በጣም ተጫዋች ነው ምናምን ነገር በጣም ተጫዋች ነው ምናምን በጣም ሞቲቬትድ የሆነ ሰው ነው ቀን ማለት ነው። እናንተ ማታውቁት ግን ከመሸ በኋላ ነው ልክ እንደ ቫምፓየር ነው የሚለወጠው። ቫምፓየር በሉት በቃ እና እያደረገ ያለው ነገር ምናምን በጣም ደስ የማይል ነገር ነው። ለሷ የሚልክላት ነገርም በጣም ጥሩ ነገር አይደለም እና ይሄን ነገር ዛሬ ከእናንተ ፊት መምከር ስላለብን ነው። አንተ ውሃ ልትገዛ ሂድ እንዳይደርስብን አይመስልም? አሁን እኔ ውሃ ልገዛ ነገር እሄዳለሁ እና እስከዛ እናንተም ጀምራችሁ ነገር ተጠብቁኛላችሁ። እስከዛ ካሜራማን ቪዲዮን አቁመውና እሱ ሲመጣ ከሙጂ ጋር እንጀምረዋለን። በቃ እኔ ማቀኝ ነው። አሁን ማንን ነው የምንጠብቀው? በእናትሽ ነጁ ኤቢ ነው ኤቢ ይመጣም እንዴ? እሺ እኔ ቸኩል ቤተሰብ ዛሬ ኤቢ ሲመጣ ትልቅ ስራ አለን፣ ትልቅ ፕሮግራም አለን። ይኸው እየመጣላ አይደል እንዴ? ኤቢ ዛሬ አምሮበታል። ምን ፕሮሞሽን ነበረ? አምባሳደር መስለን የመጣው አለ። ትንሽ ሰሞኑ ፕሮግራም እንዳለ ታውቀው የለ እንዴ? አምባሳደር እናቴ ተው እስኪ አንድ ቀን ይሞክርልሃል። አምባሳደር የሆነ ልጅ
በጣም ሰሞኑን ትንሽ እኔ እንደዚህ ነው እሱ ሲመጣ በጣም አንተ መሀል ላይ በጣም የጥረት ስሜት የተሰማኝ። ለማንኛውም አይ በቁመቷ በእርግጠኝነት በሰርጀሪ ይመጣል ብዬ አስባለሁ። አይመጣም። እኔ ግን በጣም ነው ቁመቴ በሰርጀሪ የሚመጣው እኮ። እሺ ይሄ ዳሌ ምናምን ዳሌ አይመስለኝም። ግን አይ ቁመት በቅርቡ ይጀምራል ብዬ አስባለሁ። እኔ ቁመቴን በነገራችን ላይ መጨመር አልፈልግም። ወላሂ በጣም ነው የምወደው። አንቺ ቆይ አሁን እሱን ተውት። መጨመር ትፈልጋለሽ? ቁመት አልፈልግም። ወላሂ በጣም ነው ደስ የሚለኝ። መፍትሄ አለኝ። አልፈልግም። በነገራችን ላይ ማለት ነው አንድ የምነግርህ ነገር ነው ታውቃለህ። ቁመት በጣም አጭር የሆኑ ሴቶች ተንኮለኛ ናቸው። ተንኮላቸው ከረጅሞች በላይ ነው። የኔ አያት አጭር ሰው አታምጡ ብለዋል አባባ ገብረሃና ያሉት። እና አሁን ይሄ ካሜራው ረጅሞች ደግሞ ትንሽ ጅልና በረኛ ናቸው። እኔ በረኛ ነበርኩ በነገራችን ላይ። እና በፊት አሁን ለማንኛውም ወደ ገደለ ብንገባ አይመስልም? እንግባ። ወደ ገደለ ብንገባ ከሆነ ዛሬ አሁን አንተን ፈልገን ነው የመጣነው። እውነት ለመናገር ቤተሰቦቻችንም እንዲሰሙ ስለፈለግን ነው ፊት ለፊት ካሜራ ያደረግነው። እኔን ፈልጋችሁ? አዎ። ምን ነው እኔ ሁሌ ያለው አንዴ ምን እኔን ትፈልጉኛላችሁ? ማውራት ስላለብን ነው። ማለት በጣም እያስቸገረኝ ነው ነገር ያለው አይደለ? ሰው እኮ ራሱን ሲችል አቅም ሲኖር ቤተሰብ ማስተዳደር ስትችል ሚስትህ ማስተዳደር ስትችል ነው አይደለ? አንተ ገና ራስህን ማስተዳደር አልቻልክ። ገባህ? ራስን ማስተዳደር ይችላል። ራስን አልቻልክም። ራስን ማስተዳደር እኔ አላቀም እንዴ ከሆነ ኬስ ጀምሯል እንዴ በእግር ዘርስ የምትሄደው ሰው የታክሲ እንኳን ማለት ነው። አብነህ ተቀበል አንተ። አንዳንዴ እኮ ሰው መጀመሪያ የታክሲ ይኖረዋል፣ ከዛ በኋላ የቤት ኪራይ መክፈል ይኖረዋል። እኔ ቱርኪ ምርኪያችሁ ወሬያችሁን ተውና ቀላል አይደለም። ይሄ በሲሪየስ ጉዳይ ነው። አሁን እኮ የመጣው እኔም በስነስርዓት ላወራ ነው። እኔም ሰለችኝ እኮ እንዴ ኤቢ አይታላ ምልክልን ቴሌግራም ላይ በደንብ ነው። እንደዛ እየጨቀጨቀኝ እኮ እንዴ በእናትሽ አይ ስነስርዓት መያዝ አለበት ከዚህ በኋላ። እኔ ደግሞ ያለው ማለት ነው ቶሎ ገደል ሰራ እናርግና ኮኔ የመጣው ነው ለወደ ገደል ልንገባ ነው። እሱማ ግን ማለት ነው ይኸውልህ ምን አለ መሰለህ አንተ ወንድ ልጅ ነህ። ይኸውልህ እዚህ ጋር ነው ወንድ ልጅ አየው ሲልሽ የሚያምርቅ እኔንም እንደዚህ ነው የምታስቸግረኝ። ስለዚህ አንተ ተረዳሁት። መጀመሪያ ራስህን ለውጥ። ማን ነው ማለት እየገረጣ መጣ እኮ ወንድማችን እንዴ! ጭራሽ ደግሞ እኔ ጋር እየተዳፈርክ ነው። የምሯን እኮ ነው እያወራች ያለው። አንተ ለምን ሁሉ ነገር በቀለተ ራስህን ጠብቅ። ስራ ዝም ብለህ ቁጭ ብለህ ሰፈር ውስጥ ድንጋይ አታሙቅ። እሱ የተሳሳተው እኮ ማለት ነው ሰው እኮ እሺ ስራ የለህም እሺ ኖርማል ነገር ነው። ይኸውልሽ እሱ የተሳሳተው መሰለሽ ስቴፑን አለመጠበቁ ነው። አሁን ዘሎ ከአንድ ቁጥር ወደ 10 ቁጥር ነው ሄደው። እኔ እኮ ሰው የምፈልገው የተሻለ ማግባት እንጂ ከእንዳንተ አይነት ዱርዬ ጋር መጨጨል አይደለም። ገባ ጨርሽ። ስራ መስራት ብትፈልግ ትምህርት ተምረሃል አይደል? ተመርቀሃል። ስራ ሰው እኮ ስራ ይጣ ስራ እየዞረ መስራት መፈለግ ያለብህ ድንጋይ ተቀምጠህ እየዋልክ እኔ መጀንጀን አለብህ። ማን ነው ምንጀነጅነሽ? እኔ እኮ መስረጃ ልክልሃለሁ ቴሌግራም ላይ በደንብ እኮ ነው ያየሁት። በቃ ወንድሜ አቤት ውርደት። አንቺ ምርሽ ነው እንዴ? እኔ በጣም ነገርኩኝ። እንደዛ የሰው አንቺ ጀነጅንሻለሁ ነው እና ካላንቺን ትለኝም እንደዚህ ነው። ከእኔ ብር ፈልገህ ነው እሺ ልትጠቀምብኝ እየፈለግህ? ማንን? እኔ አጥቼ ካንቺ ብር እየፈለግኩ ስማተ ነው ታዲያ እንጂ እኔን ጓደኛ ምንም በሌላ ነገር አስበህ ከኔ ብር እኔ ገንዘብ የተናገረችው ነገር እንዳለ እውነት ነው። ወላሂ ካሜራ ደቅናችሁ እንደዚህ አይነት ወሬ የለፍ አይደለም። እኔ ትክክለኛውን ሁሉም ሰው ማወቅ አለበት። ትክክለኛውን ነገር ማወቅ አለበት እኮ እና ነግሩ በስነ ስርዓት የምናወራ ከሆነ አውርተን እንትን እንበለሽ። ከዚህ በለ ስነ ስርዓት ምን አለ? የተናገረችው ነገር እንዳለ እኮ እውነት ነው። አንተ እንዴት አቅም ሳይኖር ዘለ ወደ ሌላ ነገር ትገባለህ? ሴት ልጅ ናት ብሎ ነው ሊያታልለኝ ነው። እኔ የትም ወይ ሰው ቤቱ የሆነ አፈቅረውና ፍቅር አስይዘው አውቁ ከዛ ሊጠቀምብኝ። አይ አንተ ምን አስበህ ነው እንደዚህ የምታደርገው? እሷ የምሬ ነው ልትጠቀምብኝ ነው። ስነ ስርዓትን ያዝ እንዴ ሰው። እኔ እኮ ስራ አለኝ መስራት ፈልጋለሁ፣ ትምህርት እማራለሁ። እኔ እንደገና አንተ ጋር መጀጀል አለብኝ? ስራ ፈትጋ ቁጭ ብዬ መዋል አለብኝ እኮ ነው የመረከው ነው ማውራ። ሁሉም ሰው ማወቅ ስላለበት ነው። በጣም ተጀጀልክብኝ። አንቺ ሰው ያለፈ ሰው እኔ ምን አገባኝ? እና ይሹፋ ታዲያ ማንም ይወቅ ነው። እዛ ሰፈር ብቻ ነው የምትታወቀው። ሲጀመር አንተ ሰው ሳይሆን ሱሰኛ ነው የምትሰራውን ስራ እኮ አይ ሱሰኛ ነው ይመስለኛል። ሱሰኛ ነው ለዛ ነው እንጂ እኔ ጋር ተዳፍረ እንደዛ አትልም። አይ ሲጃራማ ይጠጣል በእርግጠኝነት። ለአንዱ ስጨርስ ምጠራ ተናገርኩኝ ተባልኩና ስነ ስርዓት ያዝ እንዴ አንተ እኔ ጋር መጫወቻ ነው እንዴ? በየሰዓቱ ፍቅረኛ ይነሽ እንደዚህ ነሽ ያልሽ በዛ ደግሞ ለሰው ደግሞ ስሜን እያጠፋ ነጃት ፍቅረኛ እያለ ስማ እኔ እንደዚህ ብያት አላውቅም ወላሂ። አየሁ ቴሌግራም ላይ ሲቻላል በደንብ ነው ያሳየሽ።
እኔ እኮ የደበረኝ ደግሞ ማለት ነው ፎቶ ላኪልኝ ያለሽ እኮ ነው የደበረኝ። ይቅርታ ይጠይቀኝ ነው አሁን እኔ በጣም የደበረኝ ፓርት ማለት ነው ፎቶ ላኪልኝ ያለሽ። ወላሂ አይደለም ወላሂ አይደለም የምታደርገው ነገር እኮ ማለት ነው። መረጃ እናሳይሽ ወላሂ አስደብራለሁ። እንደዚህ አይነት ቀልድ አሁን ይቅርታ ጠይቀኝ አይደለም ይቅርታ ጠይቀኝ ያም ከ8 ሰዓት ከሌሊት 8 ሰዓት በኋላ 10 ጊዜ ስልክ ይደወላል። እኔ ስልኬን አጥፍቼ መከራዬን በላው። አንተ ቢጨንቀኝ ለሱ ነገር ደግሞ ኦዲየንስ ፊት ዩቲዩባችን ላይ ይቅርታ ይጠይቅ። ትክክል በቃ ይቅርታ ጠይቅ። ያደረከው ነገር ይቅርታ ጠይቅ። አሁን ጓደኛችን ያደረከው ነገር ትክክል እንዳልሆነ እመንና ይቅርታ ጠይቅ። ወደፊት አብረን እንጓዛለን ማለት ነው። ምን ይመስልሻል አንቺ? እኔ ስለሰው አይመለከተኝም። እኔን እንደዚህ አታሳቅኝዋለሁ። ነው ከነሱ ጅንጃና ጀምራ አንተ ስታደርግ ያለበት አንዱ ነገር አንተ አትጃጃለሽ። ኧረ በእናትህ ዝም በል። ኧረ እኔ የዛኔ ሲያደርግ ያልነበረው እኮ ይቅርታ ጠይቀኝ። በቃ ይቅርታ ጠይቀኝ። በደንብ ይደብርህ ወላሂ አስደብራለሁ። በደንብ ይደብርህ። አሁን አንተ ስታደርገው ያልነበረ አሁን ደግሞ ስትሰማው የነበረ ወደ ፋሚሊ እኔ ቤተሰብ በህይወቴ ማለት ነው። እሷን ጀለሴ ነች። በጓደኝነት ስታራ ከሌሊት 8 ሰዓት የተባለ መደላል አተረፈሰው አንተን ያ ወላሂ በቃ ይቅርታ ጠይቀኝ። እሱንም ይቅርታ ጠይቀው። ጓደኛህ ነው። በስነ ስርዓት መያዝ አለብህ እንደ ጓደኛ። ጭራሽ መቆጣት እኮ ነው የሚገርም። አይ የረሳው ሲመስለኝ ማለት ነው። እሺ እጅ ልቀቀኝ። ምን ልታረጋት ነው አንተ? በቃ ተዋት። እንደዚህ ያቀቀቀኝ እኛው ምንድነው ስልክ ነው። ስለዚህ እየጠጣህ ነው ማለት ነው የምትደውለው። ራሱ ያቅም አሁን ተረዳሁት። በደንብ ተረዳሁት። ወይም ችግርህ ነገር አንተ የምርሱ ሳለብህ እንደ ሌላ እኛ ማን ነው? አየሁን እኮ አንዳንድ ሰዎች አደንዛዥ እጽ ነው የሚጠቀሙ ሰዎች አሉ። ኧረ ማስቀመጥ ስልሽ ያደረገውን ነገር ማያውቅ ከሆነ እና እየካድከኝ እኮ ነው። ያደረገውን ነገር ማታውቅ ከሆነ እኔ ደግሞ እኮ ጓደኛ ነኝ። ጓደኛዬ ነህ ግን አላውቅህም ነበር እስካሁን እኮ አያገባም። ወላሂ አያገባም። አንቺም ዞር አትቆጣ። እኔ ምን አደረኩ? ጭራሽ ልጅ ደግሞ እኮ እንትን ካሜራውን ይቅርታ ጠይቅሽ። ይቅርታ ጠይቅ። ወጣት ነህ አንተ። የምታደርገው ነገር አሁን ሲመስለኝ በቃ ይሄ ወጣቶች ይሁን አሁን ላይ የጀመሩት ሱሶች አሉና በዛ ምክንያት ነው የሚሆነው። እንንከባከብ፣ ራስን ጠብቅ። እኔ ስህተት ነኝ፣ ችግር የለውም። እኔ ስህተት ነኝ። ሌላም ሰው ጋር እየጻፍክ ይሆናል። ሌላም ጓደኛዬም እንደዚህ ብላኛለች። የምር ተናገሩና በቃ እኮ እኔም ሌላም ጓደኛዬም ብላኛለች። አሁን እኔ እንደዚህ እንደውም እንድታወራት ሁላ አልፈልግም ማለት ነው። ይሄን ያህል እንትን ያልኩህ ሁላ ማለት ነው። እስከዛሬውን አስበን ወላሂ አንተ ዝም በለህ። አሁን ሌላ ነገር ውስጥ እንገባለን። ገባህ አይደል? ወላሂ አስቀየመኝ። አይ በቃ እኔ ተረድቻለሁ። አደንዛዥ ነገር እየተጠቀመ ራስን አታውቅም ነበር ነው ለዛ ነው እንጂ እንደዛ እየበጠበጥክኝ። ደግሞ እኮ ቀላ አይልም። ከሌሊቱ 6 ሰዓት ላይ 7 ሰዓት ላይ ከሌሊቱ 6 እኔ ቀን እኮ ስራ አለኝ። የሚያስፈልግ ነገር ካለ ወይም በቃ አንተ ስንትና ስንት ነገር አብራችሁ አሳልፋችሁ አማኑኤል ራሱ እዛ የሚቀበሉት አይመስለኝም። እንደዚህ ነገር እኮ ያስፈራል። ቀን ጥሩ ሰው ማታ መጥፎ ሰው እኮ በጣም ከባድ ራሱ የማያውቅ ከሆነ ወጣቱ ነው። ደግሞ እኮ ጭራሽ እንትን ይላል እኮ አያምንም እኮ ደግሞ ያደርገው ነገር ሁላ በቃ ትክክል ነው ለሱ እኮ ኢየሱስ ምናምን ይባላል። ኧረ የምር ይኸውልህ የምታደርገውን ነገር ማወቅ አለብህ። ገብቶሃል አይደል? ኧረ እኔ አልቻልኩም ጭራሽ እኔ ልትቆጣ ታስመስሉ ወላሂ እኮ ናሽናል እንገር አይደለም። ይኸውልህ ባደረገው ነገር ይቅርታ ጠይቅ። ከፈለክ አማኑኤልም ከፈለክ የፈለከው ቦታ እዛ እስቲ የሚችሉት ከሆነ አይደለም የሚጠፋ ነገር አይደለም። ሰው የሚደበቅ ነገር አይደለም። ደሴም አለ የባህል ሐኪም ቆንጆ አለ። እንደዚህ የሆነ ከተላቀጠን ምናምን ጨቅጨቅ አድርገው አናት ላይ ያደርጋሉ። ወደ ኖርማል ኮንዲሽን ትመለሳለች። አለ አትንኪኝ ወላሂ አትንኪኝ አስመሰይ ነው። የዛኔ ስታደርገው ያለበት እኔ ጋር ስደውል ሊማታ ነጁ ካላገኘሽ ለስራ ካልሆነ በስተቀር ኤቢ ነገራት በስነ ስርዓት እኔ ይኸውልህ በደንብ ነው የማውቀው። እኔ አትጃጃል ወላሂ ነገራት በስነ ስርዓት በቃ እመንና ይቅርታ ጠይቀ እኛ እንቀበላለን እኮ አላጠፋም። ይቅርታ ጠይቀ እኔ ለአንተ ብዬ ነው ይቅርታ ጠይቀ። አንተ እሷን እጇን አጎትታት በቃ አሁን ጸበል ወይም ቁርአን ነገር ቁርአንም አሪፍ ነው። አንተ እኔን እንደዚህ ነው የምገምተኝ? ጸበልም ቁርአንም አንተ እኔን እንደዚህ ነው የምገምተኝ? አንተ ተረጋጋ በቃ አንተ ፍራንክ ነው በቃ ይኸው ካሜራ ያያል። ገደል ጋር እንጂ በቃ አንተ ተረጋጋ
እኛን አታውቅም እንዴ? አታውቅም አለብሽ እንዴ ብራዘር? እንዴ ደግሞ እኮ በጣም እንትን አለ ታውቃለህ። ካሜራ ይዘህ ምንድን ነው አንተ የኔ ያህል የሚደብረው? በራስህ አትተማመንም ማለት ነው? ና ባለ ና ሸጥፈልሃለሁ። ና በራስህ አትተማመንም እንዴ? አሁንና በቃ አጥፉት በቃ አንተ ጓደኛችን አይደለ እንዴ? እሺ ነው እኮ ቢሆን የሆነ ሰዓት ላይ እኮ ጠረጠርኩ። ራስን ልትጠራጠረው ሰኔ ሊማታ ምናምን ነገር ጅል አንተ ራስን እንደዚህ ተጠራጠረው የምታደርገው ነገር ታውቃለህ አይደለም? ምን ለኦዲየንስ ክብር ስላለኝ ነው። ገባኝ የምታደርገው ነገር። እሺ ለኦዲየንስ ክብር ምንድነው? አንቺ አረፊ እንደዚህ አይነት ነገር ታስ አንቺንም በሷ ታውቃለህ። ለዛ ነው እንደዚህ የምትሆነው። እኔ ለኦዲየንሱ ክብር ስላለኝ ነው። አንቺ አይደለም አንተ እኮ ነህ ሰባብሮ ጨረሰኝ። እኔንም እኮ አሁን እዚህ ጋር አስተረፈኝም ነው እና ውድ ፋሚሊዎቻችን በየማን አካውንት ባንቺ ነው የምትለቀው? አይደለም እኔ አሁን መልቀቅ ያሰብኩት በሱ አካውንት ነው። ከፈስ አካውንት አዎ ከፍተናል። አዲስ አካውንት ከፍተናል። ሰብስክራይብ አድርጉት የኛ ፋሚሊዎች። ዌልካም ብላችሁ ተቀበሉኝ። የነጁቲና ፋሚሊዎችና የሙጂ ፋሚሊዎች ሁላችሁም ሰብስክራይብ አድርጉት። ያው ፕራንክ ነው አንተ አካውንት ምቀሪም ፕራንክ ያው ቂም እንዳትይዝ ለሱ አካውንት ለመክፈት አንተም ፕራንክ አደረግ። ስለዚህ ለወንድም ለመክፈት እና ደግሞ ማለት ነው ይኸውልሽ እና የምታደርገውን ነገር አንተ የምታውቅ ከሆነ የትኛውም ሰው ሊያስደነግጥ አይገባም። ምን ለእናንተ ክብር ስላለኝ ፋሚሊ በጣም ስለምወዳችሁ ይጂ አንሷ እንደውም ትውጣ። ለምን በጣም ስለምወዳችሁ ስለማከብራችሁ። እሺ ስለማከብራችሁ ነው። ልቀቃት። ምን አደረግኩ? አሁንም ጭራሽ ልንጨቃጨቅ ነው እኔና እስቲ ልቀቃት። እሺ የማናባክ ገደል ገባ እና ቤተሰብ ኤቢን አዲስ እኔም ፕራንክ አድርጎኝም ቢሆን እሺ አሁን እኔ ምን አድርጌው ነው እንደዚህ ማለት አይቻልም። እኔም ፕራንክ አድርጓትም ቢሆን አዲስ ዩቲዩብ ቻናል ከፍቷል፣ አካውንት ከፍቷል። ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ዌልካም በሉ። ተሳክቶለታል የመጀመሪያ ፕራንኩ። ይመትሽ ታረዳለች እና ዌልካም ብለው ቢያንስ እንትን ጠብቅ። ኮሜንት ላይ ዌልካም እያላችሁ የነጁና የሙጂ ቤተሰቦች የኔ ቤተሰብ የዚህ እንኳን እሺ የሁላችንም ቤተሰብ በቤተሰብ ማድረግ ይላል እና ወዳችኋለሁ። ሰብስክራይብ እያደረጋችሁ ይመቻችሁ። በቀጣይ ቪዲዮ እስክንገናኝ ፒስ አውት። ቻው።